ሰላም ሰላም ለክሙ አሃቤ ዋህቴ ቤተሰብ ልሳነ ግዕዝ ወአፍቃርያነ ልሳነ ግዕዝ ይዜ ዘአቀርብ ለክሙ በእንተ አረፍተ ነገር ዘይብል ውእቱ እሙስተ አሐዱ አረፍተ ነገር ዘልሳነ ግዕዝ ብዙኃት ክፍላት ብነ እሙንቱኒ። ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ቤተሰቦቼ፣ የግዕዝ ቋንቋ ወዳጆች። ዛሬ የምናየው ስለ አረፍተ ነገር የሚል ነው። በአንድ የግዕዝ ቋንቋ አረፍተ ነገር ውስጥ ብዙ ክፍሎች አሉን። እነሱም ቀዳማይ ባለቤት፣ ካልአይ ግስ አው ማይሰራ አንቀጽ፣ ሳልሳይ ተሳቢ፣ ራብዓይ ቅጽል፣ ሃምሳይ ተውሳከ ግስ፣ ሳድሳይ መስተዋድድ፣ ሳብዓይ መስተጻምር ነዮም። ቀዳማይ ባለቤት። ባለቤት ማለት ነው፣ የአረፍተ ነገሩ ባለቤት። ካልአይ ግስ አው ማይሰራ አንቀጽ ግስ የአረፍተ ነገሩ ማሰሪያ አንቀጽ ማለት ነው። ሳልሳይ ተሳቢ። ተሳቢ ማለት ነው፣ የአረፍተ ነገሩ ተሳቢ። ራብዓይ ቅጽል ማለት ለባለቤት ወይም ለተሳቢ የሚገልጽ ማለት ነው። ሃምሳይ ተውሳከ ግስ ማለት ግሱን የሚገልጽ ማለት ነው። ሳድሳይ መስተዋድድ ማለት ነው። ሳብዓይ መስተጻምር ማለት ነው። እምእሉ ክፍላት ቀዳማውያን ዘይትበሃሉ ባለቤት፣ ግስ ወተሳቢ ነዮሙ። ለቡ እሙስተ አሐዱ አረፍተ ነገር ዘልሳነ ግዕዝ ዘይትሐጡ ፍጹመ ባለቤት ወማእሰረ አንቀጽ ነዮሙ። እዚህ መረዳት ወይም ማወቅ የሚገባን ባለቤት፣ ግስ፣ ተሳቢ የሚሉ በአንድ አረፍተ ነገር ውስጥ ሁሌ የሚከሰቱ ናቸው። እዚህ አስተውሉ። በአንድ የግዕዝ ቋንቋ አረፍተ ነገር ውስጥ የማይታጡ ባለቤትና ማሰሪያ አንቀጽ ናቸው። ተሳቢ ግን ሊኖርም ላይኖርም ይችላል። በእንተ ባለቤት ወተሳቢ እሙስተ ልሳነ ግዕዝ አሐዱ ስም ለከዊነ ባለቤት ዘይበቁዐነ ሶይከውኑ ሆሄያተ አጽቀ ቃሉ ካልዕ፣ ሳልስ፣ ራብዕ ወሳድስ ውእቱ። ስለ አረፍተ ነገርና ተሳቢ በአንድ የግዕዝ ቋንቋ አረፍተ ነገር ውስጥ አንድ ስም ባለቤት ለመሆን የሚጠቅመን የቃሉ የመጨረሻ ሆሄያት ካልዕ፣ ሳልስ፣ ራብዕና ሳድስ ሲሆኑ ነው። ምሳሌ ቤቱ፣ ከይሲ፣ ደብተራ፣ ህብስት ወዘተርፈ የሚሉ ቃሎች ባለቤት በመሆን ይጠቅሙናል። ቀዳማይ ቤቱ ለአቤል ተሃንጸ የአቤል ቤት ተሰራ ማለት ነው። እዚህ ላይ ቤቱ የሚል ባለቤት ነው። ከዛም በቱ በካል ተጽፏል። ካልአይ ከይሲ ነሰከ ሰብአ እባብ ሰውን ነደፈ ማለት ነው። እዚህ ላይ ከይሲ የሚለው ባለቤት ነው። ሳልሳይ ደብተራ ተተክለ ዳስ ተተከለ ወይም ዳስ ተሰራ ማለት ነው። እዚህም ደብተራ በራብ የሚጨርስ ሆኖ ባለቤት ነው። ራብዓይ ህብስት ተሃብዘ እንጀራ ተጋገረ ማለት ነው። እዚህም ህብስት የሚለው በሳድስ ጨርሶ ባለቤት ነው። እሙስተ ልሳነ ግዕዝ አሐዱ ስም ለከዊነ ተሳቢ ዘይበቁዐነ ሆሄያተ አጽቀ ቃሉ ሶይከውኑ ግዕዝ፣ ራብዕ፣ ሐምስ ወሳብዕ ውእቱ። በአንድ የግዕዝ ቋንቋ አረፍተ ነገር ውስጥ አንድ ስም ተሳቢ ለመሆን የሚጠቅመን የቃሉ የመጨረሻ ሆሄያት ግዕዝ፣ ራብዕ፣ ሐምስና ሳብዕ ሲሆኑ ነው። ምሳሌ ቤቶ፣ ከይሴ፣ ደብተራ፣ ህብስተ ወዘተርፈ የሚሉ ቃሎች እነዚህ ተሳቢ በመሆን እንጠቀምባቸዋለን። ምሳሌ ቀዳማይ ዮናስ ሐነጸ ቤቶ ዮናስ ቤቱን ሰራ። እዚህ ቤቱ የነበረ ወደ ቶ ተቀየረ፣ ምክንያቱ ተሳቢ ነው። ካልአይ ኢያሱ ቀተለ ከይሴ ኢያሱ እባብን ገደለ። ከይሲ የነበረው ወደ ከይሴ ተቀይሮ ተሳቢ ሆነ። ሳልሳይ ሀጎስ ተከለ ደብተራ
ሀጎስ ዳስን ተከለ። እዚህም ደብተራ የሚለው በራብዕ ስለጨረሰ በራብዕ የሚጨርሱ ቃላት አይቀየሩም። ባለቤትም ተሳቢም ለመሆን ይጠቅሙናል። እዚህም ደብተራ የሚለው በራብዕ ስለጨረሰ አይቀየርም፣ ግን ተሳቢ ነው። ራብዓይ ጽዮን በልዐት ህብስተ፣ ጽዮን በልዐት ህብስተ፣ ጽዮን እንጀራን በላች። እዚህም ህብስት የነበረው ወደ ህብስተ ተቀይሮ ተሳቢ ሆኗል። እዚህ ጋር ማስተዋል የሚገባን በራብዕ የሚጨርሱ ቃላቶች ለባለቤትም ለተሳቢም በመሆን ይጠቅሙናል። አስማተ እግዚአብሔር፣ አስማተ መላእክት ወአስማተ ሰብ ሰውየው እሙስተ አረፍተ ነገር በተሳቢ ሀሎም ይወስኩ ካልአ ሆሄ ዘይብ ሀ እምናጥቀቃሎሙ። የእግዚአብሔር ስም የመላእክት ስምና የሰዎች ስም በአንድ አረፍተ ነገር ውስጥ ተሳቢ ሆነው ሲገቡ በቃሉ መጨረሻ ሌላ ሀ የሚል ሆሄ ይጨምራሉ። ምሳሌ እግዚአብሔር ሶይከውን ተሳቢ እግዚአብሔር ሀ ይላል። ኢየሱስ ሶይከውን ተሳቢ ኢየሱስ ሀ ይላል። ሚካኤል ሶይከውን ተሳቢ ሚካኤል ሀ ይላል። ኤልያስ ሶይከውን ተሳቢ ኤልያስ ሀ ይላል። ምሳሌ ቀዳማይ መላእክት ሰብሑ እግዚአብሔር ሀ፣ መላእክት ሰብሑ እግዚአብሔር ሀ፣ መላእክት እግዚአብሔርን አመሰገኑ ማለት ነው። እዚህ እግዚአብሔር የሚለው ተሳቢ ስለሆነ ሀ ጨመርንበት። ካልአይ እግዚአብሔር ሴመ ሚካኤል ሀ ሊቀ መላእክት፣ እግዚአብሔር ሴመ ሚካኤል ሀ ሊቀ መላእክት፣ እግዚአብሔር ሚካኤልን ሊቀ መላእክት አድርጎ ሾመ። እዚህም ሚካኤል ተሳቢ ስለሆነ ሀ ጨመርንበት። ሳልሳይ ኢየሱስ ጸዋ ኤልያስ ሀ፣ ኢየሱስ ጸዋ ኤልያስ ሀ፣ ኢየሱስ ኤልያስን ጠራ ማለት ነው። እዚህ ጋር ኤልያስ ተሳቢ ስለሆነ ሀ ጨመርንበት። አስማተ ነገራት ለከዊነ ተሳቢ ሀሎም ይወልጡ ሆሄያት ከቃሎሙ እምነ ካዕብ ሀበ ሳብዕ፣ እምነ ሳልስ ሀበ ሀብስ፣ እምነ ሳድስ ሀበ ግዕዝ። የነገሮች ስም ተሳቢ ለመሆን የቃላቸው የመጨረሻ ሆሄ ከካዕብ ወደ ሳብዕ፣ ከሳልስ ወደ ሐምስ፣ ከሳድስ ወደ ግዕዝ መቀየር አለባቸው። ምሳሌ ከይሲ ሀበ ከይሴ፣ ከከይሲ ከሲ ወደ ሴ፣ ቤቱ ሀበ ቤቶ፣ ከቱ ወደ ቶ፣ እምነ ህብስት ሀበ ህብስተ፣ እምነ ህብስት ሀበ ህብስተ፣ ከት ወደ ተ ይቀይራል። እንዲህ ይላል። በሰላም ጽንሑ አሐቤ ወአሐቲ ጥቀ ጥቀ ሲባክሙ ኢትርሱ ሰብስክራይብ ላይክ